ልሂድ ነው። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ትናንት እንግዲህ ጠፍቼ ነበረ። በጣም ይቅርታ። ያው አቶ ብሩክ ትንሽ ቢዚ ነበረ፣ ተፍ እያለ ነበረ። በዚህ አጋጣሚ መናገር የምፈልገው ነገር ትናንት እውነት በጣም እኔ በእርግጥ ሁሌ እንዳኮራችሁኝ ነው፣ ግን ትናንት ደግሞ ያልጠበቅኩትን በጎ ስራ ነበረ በእኛ ስም ስታደርጉ የነበረውና ሁሌም እንደምንለው ያው ብሩኬ እንደሚለው ትለዩብናላችሁ የኛ ቤተሰቦች። ሁሌ አሳፍራችሁን አታውቁም። በእኛ ስም ብዙ ነገሮችን ታደርጋላችሁ እና ከኛ ጋር ብዙ ነገሮችን እያለፋችሁ ተቋቁማችሁ ከኛ ጋር ብዙ ነገር እየተባላችሁ እዚህ ደርሳችሁ እንደገና ደግሞ በእኛ ስም ብዙ በጎ ስራዎችን እየሰራችሁ ደግሞ ሁሌም ስማችንን እያስጠራችሁ ታኮሩናላችሁ። ነገር እያደረጋችሁ ነበረ በአራቱ ልጆቼ ስም ማለት ነው እና አመሰግናለሁ። እውነት ልጆቼ ደግሞ ተወልደው እነሱም በጎ ስራ ሲሰሩ ለማየት ያብቃን። እኔና ብሩኬ ይሁን እንደው ምን ላድርግ፣ እንደው በጣም ነው እኮ የሚያሳዝነው። ብቻ ተደወለልኝ መሄድ ስላለብኝ ነው እና ያው ብሩኬ አያውቅም እንደተደወለልኝ ምንም አያውቅም። እኔም ራሱ ድንገት ነው ተነስቼ የመጣሁትኝ ይሄንን ሰጥቼ መሄድ ስላለብኝ ማለት ነው እና ብሩኬ አብሮኝ ቢሄድ ደስ ይለኛል፣ ግን እዛ እንገናኛለን ወይ እሱ እንዲመጣ አደርጋለሁኝ እኔ ቀድሜ ሂጄ። ብቻ ግን ግዴታ መሄድ ስላለብኝ ነው እና ይሄን ስጦታ እንዲሰጥልኝ ነው ዛሬ ብሩኬን የጠራሁትኝ ማለት ነው እና እንግዲህ እዚህ ቡታጅራ ከብሩኬ ጋር አሪፍ ጊዜ አሳልፈናል። እውነት ስነግራችሁ ከሙሺም ጋር ከሀብቴም ጋር እኔ ጋም ከነጋሽዬ ጋር ምናምን ከቪዲዮ ውጪ ምርጥ ጊዜዎችን አሳልፍ ያለው እና የነበረኝ ቆይታ በጣም ደስ ይል ነበረ። ግን ደግሞ ትንሽ ብቆይ ደስ ይለኝ ነበር ይችን ሳምንት ማለት ነው። ግን አስቸኳይ ስለተደወለልኝ እኔ መሄድ ስላለብኝ እና ይችን ስጦታ ደግሞ ብሩኬ እንግዲህ እኔ ደግሞ 170,000 ገብቻለሁ እና በጣም ነው የምናመሰግነው እውነት በጣም ማለት ነው እና አሁንም ደግሞ የኔን ወደ 200,000 የብሩኬን ወደ 300,000 ጉዞ። ምክንያቱም መቆም የለም። እናንተም ሼር ላይክ በማድረግ ሰብስክራይብ በማድረግ ተባበሩን። እኛም ደግሞ ጥሩ ስራዎችን እየያዝን ወደ እናንተ ለመምጣት እንሞክራለን ከእግዚአብሔር ጋር ማለት ነው። እንግዲህ ብሩኬ እስኪመጣ ድረስ አብራችሁ ይሁኑ። አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል። ግድ የለም ቢሉኝ እኔ ምነው ዛሬ ሲያነሷ ቀርቶብኝ ይሄ ሁሉ አይረቃቸው መንፈሷ። ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኑ እንጂ ልቤ አይሆንም ያሉት ነገር። እንዴት ናችሁ ቤተሰቦች? የኛ ውድ ቤተሰቦች ደህና ናችሁ ወይ? አለን እኛ ፈጣሪ ይመስገን። ማን ፈቀደልህ? ዝም በይ። ዛሬ መብቴ ነው። ደስ ብሎኝ ነው የመጣሁት። ምንም ብትነጅሽ ምናምን እኮ ትናንት ለምን ታጠርሻለሽ? አሁን ስሚ። እሺ ይሁን፣ ችግር የለውም ቀጥል። የሆነ ነገር ስጠይቃት ሞተዋል አለች። 4 ልጆች አሉ የሉም? ሳልሰይፍሽ ቃል ገብቼ ነው የመጣሁት። ኧረ አሉ። አንተ ታሪክ እየሰሩ እኮ ነው። ሆነ ደስ ነው ያለኝ። እንዲህ ሳይወለዱ በረከት በበረከት። እስኪ አንዴ ቼክ ላድርጋቸው። አንዱ እየተራገጠ ነው፣ ሊወለድ ነው መሰለኝ። አይደለም እባክህ፣ ተርቦ ነው። እርቦሻል? እኔ አይደል ልጁን የተራበው። ይሄ ደግሞ አንቺ ከራበሽ ነው የሚርብሽ እሱ። እኔ ምን አውቃለሁ እንግዲህ። አታውቂም? ምንድን ነው የሚባለው? ምንም ደህና ናችሁ? ብቻ ግን እግዚአብሔር ይስጥልን። በጣም ነው ደስ ያለኝ። ትላንት አኩርታችሁናል። በየሄድንበት አሳፍራችሁን አታውቁም። እኔ እንጃ ትክክለኛ ሰውኛ አስተሳሰብ ነው ያላችሁ እና እግዚአብሔር ይስጥልን። እወዳችኋለሁ በጣም። እኔም እወዳችኋለሁ። ግን ትናንት አልገባኝ። አይደለም ቆይ፣ በዚህ አጋጣሚ መጠየቅ የምፈልገው ትናንትና ላይቭ የገባኸው ማታ ነው አይደለም? ቀን የት ነበርክ? ቆይ ተኝቼ። ኧረ ዝም በል በእናትህ ተኝቼ። ኧረ ዝም በል 2 ቀን እኮ ነው። እስከ 8 ሰዓት ነው አይደለ? ዝም በል። 2 ቀን
አንቺ አፍንጫሽን ሰሚኛለሽ። 2 ቀን እኮ ነው። እሺ ላይቭ ላይ ነበር ነው። ምንሽ እስቲ በእናትህ አይዞሽ። በቃ ረሳሁት ተውኩት። በቃ ንዝንዝን ብዙ ነገርን የሚያስተው ነገር ምንድን ነው? ፍቅር ነው። ገብቷቸዋል። ፍቅር ያሸንፋል። ፍቅር አሸነፈሻል። ጸጥ በአንድ ሳይለንት ሙድ ነው ያራመድኳት። እሺ ምንድን ነገር እያለሽ ነበር ገና ስመጣ። የቡታጅራ ቆይታ ግን እንዴት ነው? በጣም ደስ ይላል በእውነት አልጠበቅኩትም። ለሌላ ነገር ለሌላ ፐርፐዝ መጥቼ በጣም ብዙ እግዚአብሔር አላማ አለው። እውነት በጣም ብዙ በህይወቴ ማረሳቸውን ነገሮች አድርጌያለሁ ቡታጅራ ላይ በእውነት ከኔ ጋር ጥሩ ነገሮችን ስታደርግ ማለት ለእኔ ብለህ መስዋዕትነት ስትከፍል ሌላ መስዋዕትነት ደግሞ ስትሰራ አይ በጣም ኩራት ኮራ ልበልና ምናልሽ የምር ግን ማለት ያላሰብከውን ስራ እየሰራክ ነው ማለት ከብዙ ጓደኞች ጋር ምናምን እና በርቱ፣ ቀጥሉበት። ያው ከኛ ውድ ቤተሰቦች ጋር ማለት ነው ከማያሳፍሩ እኔ እናንተን ይዤ ገደልም ገባታለሁ። ማንንም አልሰማም አልፈራም። እግዚአብሔርን እናንተን ይዤ እግዚአብሔር እናንተን ስለሰጠ አድርጋችሁ በእናታችሁ ጋድ ሆይ ቴንኪዩ በጣም በእውነት እና ዛሬ የጠራውክ ለሰላም ነው። ሰላም ነው የምፈልገው እኔ ስመጣ ነገር አይ ነው እኔ ስቀልድ ነው አውቄ ነው። ለምን ብዙ ሰው ትናንት ናፍቄው ነበር። እኔ አንተ ታይተሃል የሆነ ቪዲዮ ላይ ባይዘዌ ደርሶኛል። ጠቆኛት ልጅው ምን ነው ይናፍቀው ደርሶኛል። እንዳታያቸው እንዶ ማለት እንዲህ ምናምን ትላለህ እንዴ? አላዳምጥሽ እንዲህ እንዳለብሽ ወደ ላይ። እሺ ስሙኝ፣ ዛሬ የጠራሁት ማለት ነው አንደኛ ያው ታውቃለህ ኤቭሪ ሰከንድ ኤቭሪ ታይም ሚስ ዩ በአማርኛ ነው የምፈልገው። አንተ ዱባይ ደርሰህ መተህማ አማርኛ አላወራም። እሺ ይሁንልህ። ለማንኛውም አስቸኳይ ተደውሎልኛል ከአዲስ አበባ እና ልሂድ ነው። እንሂድ ብንሄድ ደስ ይለኛል። ማርያምን መቼ ነው ምናምን ትላለህ እንዴ? አሁን ልሂድ ነው። እና ቀርመሽ አትናገሪም እንደ አንቺ እንዴ? እኔ አልቻልኩም። ድንገት ነው የተደወለው። ምንድን ነው የት ነው የምትሄጂው? አይደለም እሱን ማለት ነው ነገሮች ከሆኑ በኋላ ነው ማውራክ ሲሳካልኝ ማለት ነው። የምሄደው ለጥሩ ነገር ነው። ምንም ክፋት ነገር የለውም። ግን አስቸኳይ ስለተደወለልኝ ነው ማድረግ ያለብኝ ነገር ስላለ ነው። እኔ በዚህ ሰዓት ባይዘው ይደወልልኛል ብዬ አላሰብኩም፣ አልጠበቅኩም። በጣም ነው የፈጠነው። ዝም ብለሽ ምን ነገር በይ። ዝም ብዬ ተነስቼልና ልሂድ እንሂድ። ተነስተን ዝም ብለን ችግር የለብኝም። ሙሽዬን ቻው ማለት ነው እንጂ ሙሽዬ ስትል በዚህ አጋጣሚ ይሄንን ስጥልኝ በእግዚአብሔር ለሙሽዬ። ይሄኛው አንጀቴን በላችሁ። ይሄኛው ለሀብ ነው፣ ይሄኛው ለሙሽዬ። ግን እዚህ ውስጥ የሀብም እቃ አለበት። ወደዚህ ትንዳት እና ስጥልኝ። እግዚአብሔር ይስጠሽ፣ ረጅም ጤናና እድሜን ይስጠሽ። ውለጂ፣ ክበጂ። 4 ልጆች 16 ይሁኑ። አሜን ይሁኑ። 16 አሁን የመውለድ አቅም አለሽ? እኔ 16 እነሱ አይወልዱም እንዴ? ተወልደው እንደ የሆኑ እኮ ነው ያልከው ወይስ ወዲሽ ላይ ማሽን መፈልፈያ እንቁላል ምናምን ምጥል ዶሮ መሰልኩ እንዴ? ማን እንደሚያሳ Love it, save it, and buy it later on the Amazon app. Download the app. Follow industry news, stay informed, and stand up. 4 ልጆች ሳታገቢ ነው የምትወልጂው ማለት ታይ ምንድን ነው? እሺ እኔ እንዲህ አስቸኳይ መሄድ አለብኝ። ላሽ የኔ የጨጓራ መድኃኒት ነይ በቃ ነይ እዚህ ነገር አፈልግ አይደለም እንዴ? ጥያቄውን ጠየቅክ። እሺ መልቀጥተኛ መልሰው እንደዚህ አይመልስም እንዴ? ምንም ነገር ሳልጠይቅ ሳላቅ እንዴት ነው የምመልሰው? አይደለም ስማኝ፣ የሆነ ነገር እኮ እስቲ